ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ቅመሞች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ውዶቼ ሰብስክራይብ፣ ላይክ፣ ኮመንት ማድረጉን አይርሱ። ጤናችሁን ጠብቁ። እንግዲህ አሁንም መተናል በሌላ ቪዲዮ። ይህን እንግዲህ አዲስ ወደ አረብ ሀገር ለመምጣት ያሰባችሁ ልጆች የልብስ አስተጣጠብ ነው ባጭሩ ያመጣውላችሁ። ሶሪ እሱ በመጀመሪያ ደረጃ ልብስ ያው ያሳያሉ፣ ግን በአንድ ቀን ድንገት ላትለምዱ ትችላላችሁ። ሙሉ ስራ በአንዴ ሲያሳዩ ጊዜም ሊፈጅባችሁ ይችላል። እኔም ያለፍኩበት ስለሆነ ማለት ነው። ልብስ ስታጥቡ የልጆች ልብስ ያው ቤተሰብ ቤት ከመጣችሁ ያው ልብስ ማይታጠብ ቤት የለም። ሰው የከለር ልብሶች ለብቻ ነው የሚታጠቡት። ከነጭ ልብስ ጋር አይደባለቅም ማለት ነው። ነጭ ልብስ ከነጭ ልብስ ጋር ብቻ ነጮችን አንድ ላይ ነጭ 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 ብቻ ተሰብስቦ ነጭ ልብስ በአንዴ ይታጠባል። የወንዶች ከውስጥ የሚለብሱትም የወንድ ከሆነ የወንዶችን ለብቻ፣ የሴት ከሆነ የሴቷም ለብቻ ለየብቻ ነው የሚታጠበው ማለት ነው። ይሄ ለአዳዲስ ልጆች ነው። ኦኬ እኛ እናውቃለን። ያው እናንተም ስትመጡ ታውቃላችሁ፣ ትለምዳላችሁ። ግን ብዙ ስራ በአንዴ ስለሚያሳያችሁ የሆነ ኮንፊውዝ ልትሆኑ ትችላላችሁ። በአንዴ ይሄን ልትረሱ ትችላላችሁ። ኦኬ ስለዚህ ቀስ በቀስ አሁን እግዚአብሔር ይመስገን ዩቲዩብም አለ፣ ቲክታክ ላይ የሚለቀቁ ብዙ ፕላትፎርም ላይ የሚለቀቁ ነገሮች አሉ። እነሱን እያያችሁ ብዙ ነገር እየተለማመዳችሁ ከዛ እንደምትመጡ አሪፍ ነው። ቪዲዮ ቼክ አድርጉ፣ ፕላትፎርም ተጠቀሙ፣ ቲክታክ ተጠቀሙ፣ ትማሩበታላችሁ። የሚጠቅመውን ትወስዳላችሁ፣ ማይጠቅመውን ትተዋላችሁ። ኦኬ ከዛ ቲክቶክም ቢሆን ለራሳችሁ አስከፍታችሁ ነው። ዋትሳፕም እዚህ ሀገር የሚደወልላችሁ በዋትሳፕ ነው። ማዳም የምትደውለው ለእናንተ በዋትሳፕ ነው፣ በቲክቶክ አይደለም። በኢሞ አይደለም፣ በቲክታክ አይደወልም። ኦኬ ሶሪ፣ በኢሞ አይደለም። ኢሞ እዚህ ብዙም አይጠቀሙ ማዳሞች ኢሞ አይጠቀሙ፣ ዋትሳፕ ነው የሚጠቀሙት። ያው ዋትሳፕ ኢንተርናሽናል ስለሆነ ዋትሳፕ አስከፍቱ። ሎኬሽን እንዴት እንደሚላክም እዛው ቤተሰብ ካለ ልጆች ካሉ ምናምን እዩ። ቲክታክም አስከፍቱ። የማዳም ቅመሞች ላይ የሚለቀቁ ብዙ ቪዲዮ አሉ፣ ብዙ የሚያስተምሩ ቪዲዮዎች ይለቀቃሉ። እሱን እያያችሁ እናንተ በቃ አትረበሹም። ቢያንስ የማዳም ጸባይን እንትን ትላላችሁ። ሁሉም ሰው አንድ አይነት ነገር ሲያወራ ነው እንዴ በቃ ሁሉም እንደዚህ ነው ብላችሁ ጭንቅላታችሁን ታሳምናላችሁ። ስትመጡ ምንም ሳትረበሹ ሳትጨናነቁ በአንዴ እንትን ለማለት ቲክታክ ፕላትፎርም ብትጠቀሙ ሪኮመንድ አደርጋችኋለሁ። አሪፍ ነው፣ በጣም ጥሩ ነው። እውነት እያያችሁ ብዙ ነገር ትለምዳላችሁ። የልብስ አተኳኮስም ልብስ አስተታጠብም የማዳም ባህሪ የነሱ ጩኸት ምናምን ብዙ ነገር ይለቀቃል። እኔ አሁን ገና አዲስ ስመጣ የማዳም ጩኸታች የሆነ በቃ ቀውጢ ጥል የሆነ ድብድብ የወጣ ምናምን ነው የሚመስለው። ደንግጬ ከፎቅ እየወረድኩ ምናምን። ግን እኮ ሀገር ሰላም ነው፣ ምንም ነገር አልተፈጠረም። በቃ እስክለምድ ድረስ ልቤ ዱፍ ዱፍ ነው የሚለው። አላቅማ በቃ የሆነ ነገር ምድሪቷን ግልብጥ ነው ለአንድ ነገር የሚያደርጉት። ጩኸታቸው የለም፣ ቤቱን ያነቃንቃል።
ስለዚህ ማለት ነው ስትመጡ እሱም በቃ ይሄ ሲባል ሰምተናል ምናምን ብላችሁ ራሳችሁን ለዛ ቲክታክ ብትጠቀሙ አሪፍ ነው። ቪዲዮ ብዙን ጊዜ ሼር ይደረጋል። ለዛ እሱን እያያችሁ የሚጠቅመውን ለእናንተ እየወሰዳችሁ ያው ፌስቡክ ላይም ይፖስታል አንዳንድ ነገር፣ ግን ቲክታክ ላይ ብዙ አለ። ስለዚህ እነሱን እያያችሁ ትሄዳላችሁ። አዲስ የምትመጡ ልጆች አደራችሁን ምንም ሳትጨናነቁ ልብስ ሲታጠብ አሁን እንደነገርኳችሁ ነጭ ልብስ ላይ ብቻ ክሎሮክስ የሚገባው ነጭ ልብስ ብቻ፣ ሌላ ላይ አደራችሁ ክሎሮክስ አስገብታችሁ ጉድ እንዳትሆኑ። መታጠቢያ አለ ክሎሮክስ እና እኛ ጋር ያው እኛ ቤት እዚህ የሚታጠበው በነጭ ልብስ ክሎሮክስ በዱቄት ሳሙና እና ትንሽ ኮንፈርት ይደረግበታል ያሳያሉ። ያው እና ግን ነጭ ልብስ ለብቻ፣ ከለር ልብስ ለብቻ፣ የልጅ በቃ ለየብቻ ነው። የልጆች የአባትየው ከሆነ የአባትየው፣ የሴትየው ከሆነ የሴትየዋ፣ የልጅ ከሆነ የልጅ፣ እንደዚህ ያደረጋችሁ ለየብቻ ሁሉንም በአንድ ድርግም አድርጋችሁ አድራችሁ እንዳታጥቡ። ለየብቻ ነው ልብሳቸው የሚታጠበው። ፎጣም ከሆነ ለየብቻ፣ የሻወር ፎጣዎች ለየብቻ፣ ሳህን የሚደርቅበት አለ፣ ሳህን አጥበን የምናደርቀው ማለት ነው። እሱም ለየብቻ፣ ሁሉም ነገር ለየብቻ ነው። ኦኬ ያው ያሳያሉ ብያለሁ በመጀመሪያ ቪዲዮ ላይ ስገባ። እንደዚህ አድርጋችሁ ትከፍታላችሁ። አሁን ከከፈትኩኝ ውሃ ይከፈታል እዛ ጋር በመጀመሪያ ይሄ ውሃ ቧንቧ፣ በዛ በኩላ የአውቶማቲኳ ነች፣ በዚህ በኩላ የዚህኛው የላውንደሪው ማለት ነው። ከከፈትኩኝ ውሃ ስለሌለ ስለሚጨው ትከፍታላችሁ። እቺ ነገር ተመልከቱ፣ እንደዚህ እንደዚህ ትሆናለች። ኦኬ ሁሉም ጋር አለ እንትን የምትሽከረከረው እቺ ማድረቂያዋ ማለት ነው። ለሷ ነው እቺ የምትከፈተው። ውሃ ስንከፍት ወደዛ እንዲሄድ ማለት ነው። በመጀመሪያ ግን ውሃ ሞልታችሁ ልብሳችሁን ስታጥቡ ተሽከርክሮ ካለቀ ኋላ ይሄን ደግሞ እንደዚህ ነው የሚደረገው። አሁን እኔ አጥቤ ስለጨረስኩኝ ነው። እቺ ውሃ ማስወገጃዋ ናት። እንዲህ አድርጋችሁ ልብስ ካጠባችሁ ኋላ ከዚህ መልሳችሁ እዚህ ጋር ታስገባላችሁ ማለት ነው። ይሄው እዚህ ጋር ከታጠበ ኋላ ውሃ ደግሞ ትከፍታላችሁ እንዳትረሱ። ከዛ ኋላ ይሄን ዘግታችሁ ቻለቻ እቺኛውን እንዲህ ታሽከረክራላችሁ። ወደዚህ ትከፍታ። ይሄ ኦፍ ላይ ነው። እንዲህ ታደርጋላችሁ። ከመጣ ኋላ ሲሽከረከር ውሃውን እንደገና ትከፍታላችሁ። እንደዛ እያደረጋችሁ ትሰራላችሁ ውዶቼ። አይዟችሁ፣ በርቱ፣ ጠንክሮ ላለው አመሰግናለሁ።